ኡስታዝ ጥያቄ ነበረኝ የሌሊት ሶላት ሰግደን ዊትርን ሳንሰግድ የፈጅር ሶላት ቢያዝን እንዴት ነው ዊትር የምንሰግደው ባረከላሁ ፊኩም ይላል ይሄ አህሉል ዒልም ይነግሩናል ከነብዩ አለይሂ ሰላቱ ወሰለም ሐዲሶች እየተነሱ ረሱል አለይሂ ሰላቱ ወሰለም ሶላቱል ሌይሊ መስና መስና فإذا خشي الصبح صلى واحدة فأوترت له ما صلى رواه البخاري وروى مسلم رحمه الله تعالى من حديث أبي سعيد الخدري رضي الله تعالى عنه قال النبي صلى الله عليه وسلم عندي بلوى النبي أوتروا قبل أن تصبحوا بدي كنزي كولت حديثوች من الردوا على يلالي الصلاة ሁለት ረካዓ ነው ሁለት ስገድ አንዳችሁ ከፈራ ሊነጋብኝ ነው ብሎ ከፈራ አንድ ይስገድ እስካሁን የሰገደውን ተወትርለታል ዊትር ካደርግለታለች 4 ከሆነ 5 ይሆናል 6 ከሆነ 7 ይሆናል 8 ከሆነ 9 ይሆናል 10 ከሆነ 11 ይሆናል ተወትርለታል ባኤው ሱብሂን የፈራ እንደው አሉ ፈጅር ከወጣ አለቀ ዊትር አልፏል ነብዩ አለይሂ ሰላቱ ወሰለም የነገሩን ከዚህ ጋር አያይዘው ነውና ረሱል አለይሂ ሰላቱ ወሰለም ያስረዱ ይሄንን ነው ነብዩ አለይሂ ሰላቱ ወሰለም የነገሩ ስለዚህ እና እንዴት አይደል መቼ ይስገድ ከፈጅር በኋላ ከሱብሂ በፊት ቢሰግድም ይቻላል ከሰለፎቻችን የተገኘ ስላለ ይላሉ አህሉል ዒልም ከሰለፎቻችን ተገኝቷል ይቻላል ዋናው ግን ረሱል አለይሂ ሰላቱ ወሰለም እንደዚህ ሶላት በሚያመል እንትን የሌሊት ሶላት በሚያመልጣቸው ጊዜ አይሻ ያለችው ምንድነው እቀል ላይ ይሰግዱታል ልክ 3 ሰዓት 4 ሰዓት ምን ዱሃ ሰዓት ላይ ማለት ነው ያን ሰዓት ላይ ይሰግዱታል ባይሆን ሌሊት 11 ከሆነ የሚሰግዱ 12 ያረጉ ነበር ይሄ ነው የተባለው ይሄንን ያደርጉ ነበር ነብዩ አለይሂ ሰላቱ ወሰለም ብላ በዚህ አይነት መልክ መጥቷል ይሄ ነው ያለው ማለት ነው ማድረግ ያለብን ነገር ግን ከፈጅር በፊት አብራ እንትን በተሰግደውሳ ትችላለች عن بعد السلف ተገይቷል حتى ከሷሃቢዎች የተገኘበት ሁኔታ አለ ነገር ግን يصلي ما بين طلوع الفجر وصلاه الصبح كما فعل ذلك عبد الله بن عمر ይሄን ይላል شيخ الاسلام ابن تيميه رحمه الله ተጠይቀው ነበር عمنا ما عن صلاه الوتر ያመለጠው መቼ ያውጣው يصلي ما بين طلوع الفجر وصلاه الصبح ከፈጅርና ከሶላት ፈጅር ወጣ አዛን አለ አዎ ሱብሂ አልተሰገደም አዎ አንዳንድ ረካዓትን ሰግዶ እስኪ እንጠብቃቸውም ይላል እዛ ላይ ዊትሩን ቢሰግድ ይችላል ከከፊል አህለ العلمዎች كما فعل ذلك عبد الله بن عمر እንዲያደረገው عائشه ሌሎችም እነዚህ እንዲያደረጉ وقد روى ابو داود في سننه عن ابي سعيد الخدري رضي الله تعالى عنه قال رسول الله صلى الله عليه وسلم نبي እንዲህ ብለዋል من نام عن وتره او نسيه فليصلي اذا اصبح او ذكر ሲነጋ ይስገደው ወይ ባስታወሰ ጊዜ ባይሆን ሸፈዕ አድርገው ረሱል አለይሂ ሰላቱ ወሰለም ይሄን ብለዋል ስለዚህ ከፈጅር በኋላ ቢሰግደው ይችላል ነገር ግን ነብዩ አለይሂ ሰላቱ ወሰለም ብዙን እንደዚህ አይነት አጋጣሚን የት ነው የወሰዱት ዱሃዋ አካባቢ ላይ ኋላ አካባቢ ላይ ነው የወሰዱትና የሰሩት የዛን ሰዓት ብናደርገው ተመራጭነት አለው ነገር ግን ነብዩ አለይሂ ሰላቱ ወሰለም የሰሩበት ስለሆነ ይሄ ደግሞ አንበዲ ሰለፍ አንባዲ ሱሐባ ስለተገኘ ብናደርገው ከፈጅር ከሶላቱ ከሱብሂ ሶላት ከፈርዱ በፊት ቀደም ብለን ብንሰግደው ይቻላል ችግር የለም والله اعلم